ወይዘሮ ቤት አንድ ነገር ልንገርሽ። ምንድን ያልሽው? እኔ ቆይ ታባሽ አንቺ የሽንት ቤት ተራፊ ምንድን ያልሽው? እኔ ልደቴን አከብራለሁ። ልደቴን ሳከብር እኔ ምንድን ያል አንቺ ቦርዴምስ በጣም ባለጌ ነው። አንቺ ቦርዴምስ ማለት ነው። ታፕ አርግ። አንቺ ቦርዴምስ ቤታዩ ቦርዴምስ ነው የምልሽ። የቤታዩ ቦርዴምስ አንቺ እኮ ሶሻል ሚዲያ የመጣሽ እኮ ከ5 ዓመት በኋላ እኮ አይደለም። ኢንስታግራም ላይ ነበር አለው። ታፕ ኮፒ ሊንክ አርጉ እስቲ። ቪኪ ጓደኛዬ ልጅ ናት እንዴች ልደትሽን ማክበር የጀመርሽው በ40 ዓመትሽ ነው። ምግብ ራሱ የበላሽው እኮ አሁን ነው። አሁን ገና ሶሻል ሚዲያ የጀመርሽው ዛሬ አይደለም፣ 2016 ነው። ኢንስታግራም ላይ መጣሽው። ኢንስታግራም ላይ ቲክቶክ መተሻል። ስላባረረሽ ነው አክቲቭ የሆንሽው፣ ግን አሁን ነው 6 ወርሽ ነው። ከዛ በፊት እኮ ኪዱ ልደቷ ስታከብር አንቺ ተመልካች ነበርሽ። ለምን መሰለሽ? ለምንድን ነው ያደረግሽው? ገንዘብ ስለሌለሽ። አሜሪካን ቁጭ ብለሽ ልደት የምታከብሪበት እንኳን ገንዘብ አልነበረሽ። ኪዱ ግን ገና እዛ ወደዚህ ስትመጣ እኔ ነኝ ልደቷን የከበርኩላት። በልደት ነው ያመጣሁት። ለምን አሁን የምታያትች ጉጉቴ ኪዱ ለምን እንደዚህ እንደሆነች ታውቂያለሽ? አመጣጧን ቀርጬ ነው ያመጣሁት። ቀርጬ ከአንቺ ጋር ስትሆን ነው አውጥቼ ጣልኳት። አውጥቼ ከተሳዳቢ ጋር እኔ እንኳንስ የኔ ልጅ አይደለም ከአንቺ ጋር ኪዱ ከአንቺ ጋር እንድትሆን አልፈልግም። ምክንያቱም አንቺ መርዝ ነሽ። በቃ መርዝ ታውቂያለሽ። ባክቴሪያ፣ ቫይረስ ታበላሻለሽ፣ ትመርዣለሽ፣ ትራቢያለሽ። ያንቺን ካራክተር ሽርሙጥናሽን፣ ብልግናሽን፣ የጥቁር ቁላ መጥማትሽን ምናምን እሱን ነው የምታስተምሪያት። ስትመጣ ኪዱን እኔ በልደቷን ያመጣሁት ልብስ ገዝቼ አስተካክዬ ይኸውልሽ፣ እንዳንቺ ተዝረክርክ አይደለም። ወዲያውኑ ከይሆን እንደዚህ እውቅና አግኝታ ዛሬ የወደቀች ውዳቂ ደግሞ እሷ ደግሞ ዛሬ ወንድ አፍቅራ ዘልዛላ ያለችው ሳመጣት እንዳንቺ ተለማምጣ ምናምን አይደለም። ተነስታ ወዲያውኑ ከይሆን ማኛ ጋር ነው ያጋጨዋት። ወዲያው አየሽ፣ እኔ ታክቲክን ወዲያውኑ ነው ያነሳዋት። ግን ዛሬ ዝቅ ብላለች። ለምን? ከአንቺ ጋር ቀረበች፣ ከዛ ተልከሰከሰች፣ ታይ ተባለች፣ ተመከረች። አሁን ቅማል አፍቅራ እዛ ኢትዮጵያ ከሱ ጋር እያለች ለማኝ ነው የምትሆነው። እሷማ ነገ ለማኝ ነው የምትሆነው። እሷ ያንቺ ቢጤ ማለት ነው።